እጅግ መራር ሐዘን ከወደ ምስራቅ ጉራጌ ዞን ተሰማ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኬር ሚዲያ ቤተሰቦች የዕለቱን ዜና የማቀርብላችሁ አበግዜር ሞላ ነኝ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ አንድ ቤተሰብ በአብሮነት እራት ከተመገቡ በኋላ ባጋጠማቸው ድንገተኛ ህመም የ7 ሰው ህይወት ማለፉን ፖሊስ አስታወቀም። ከህዳር 6 ቀን 2018 ዓ.ም ጀምሮ በተከሰተው በዚህ አሳዛኝ ክስተት አባወራ እና ከ1 ዓመት ከ7 ወር እስከ 17 ዓመት ዕድሜ ያላቸው 6 ልጆቻቸውን በተከታታይ ቀናት ህይወታቸው አልፏል። ከቤተሰቡ በህይወት የተረፉት እናት በአዲስ አበባ ሚሊኒክ ሆስፒታል በከፍተኛ የሕክምና ክትትል ላይ ይገኛሉ። የክልሉ ፖሊስ ተጎጂዎቹ የተመገቡት ምግብ የተመረዘ ሊሆን ይችላል በሚል ጥርጣሬ የምርመራ ግብረ ኃይል ያቋቋመ ሲሆን ከጉዳዩ ጋር ንክኪነት ሊኖራቸው ይችላል የተባሉ 10 ግለሰቦች በቁጥጥር ስር አውሎ እያጣራ መሆኑን ገልጿል። ኬር ሚዲያ ለተጎጂና ለሟች ቤተሰቦች መጽናናትንና ምህረትን ይመኛል። ይህ ኬር ሚዲያ ነው።